ጀነራል ዊንጌት ፖሊቴክኒክ ኮሌጅ በቀንና በማታ መርሃ ግብር ያሰለጠናቸውን 2000 የሚጠጉ ተማሪዎች አስመርቋል። እያስፈጠነ የጀነራል ዊንጌት ፖሊቴክኒክ ኮሌጅ ከ9 በላይ በሚሆኑ የትምህርት መስኮች ያሰለጠናቸው ተመራቂዎች ከደረጃ 1 እስከ ደረጃ 4 ትምህርታቸውን የተከታተሉ ናቸው። በቀንና በማታው መርሃ ግብር ያሰለጠናቸውን 1999 ተማሪዎችን ያስመረቀው። ከተመራቂዎቹ መካከል 698 ሴቶች ናቸው። የኮሌጁ ዲን አቶ ጥበቡ ለታ እንዳሉት ተቋሙ ከጊዜ ወደ ጊዜ አቅሙን እያሳደገ መምጣት ችሏል። የሚሰጠውም ስልጠና ተግባር ተኮር በማድረግ 20% በንድፈ ሐሳብ 80% ደግሞ ከኢንዱስትሪዎች ጋር በመተባበር የተግባር ስልጠና እንዲሰጥ ማድረግ ተችሏል። ከኮሌጁ የሚወጡ ሰልጣኞችም ቢሆኑ በመንግስትና በግል ድርጅቶች ውስጥ በዘርፉ የሚጠበቀውን የቴክኖሎጂ ሽግግር እያረጋገጡ መሆናቸውንም ገልጸዋል። ተመራቂዎችም በቀጣይ በግልም ሆነ በማህበር ተደራጅተው ስራ ጠባቂ ሳይሆኑ የራሳቸውን የስራ ዕድል መፍጠር እንዳለባቸው አሳስበዋል። ሰልጣኞችም ከነሱ የሚጠበቀውን ትንሿን ቁጠባ እየቆጠቡ ጥቃቅንና አነስተኛ ጽፈት ቤትም ደግሞ ሰልጣኞችን በማደራጀት አሁን ኢኮኖሚ የሚፈልገው በተለይ በከተማችን ሰፊ ግዙፍ ፕሮጀክቶች አሉ። በኮንስትራክሽን በባቡር በተለያዩ በጨርቃ ጨርቅ በቆዳ ሰፋፊ ስራ ዕድሎች ናቸው ያሉት። ስለዚህ ሰልጣኞችም በተማሩበት ሙያ አገራቸውን ለማገልገልና ሙያቸውን እዛ ላይ ኢንቨስት በማድረግ እንዲሳተፉ ያስፈልጋል። ተመራቂዎቹ በበኩላቸው በስልጠና ያገኙትን ዕውቀት ወደ ተግባር በመቀየር ለልማቱ የበኩላቸውን እንደሚያበረክቱ ተናግረዋል። የተማርኩትን ትምህርት የግድ ስራ ከመንግስት ምናምን መጠበቅ የለብኝም። በራሴ መስራት የምችለው ስራ ነው። ለሴት ለወንድ የሚባል ስራ የለም። ሁሉም ሰው ይችላል። ስለዚህ እኔም በሴትነቴ መስራት እችላለሁ። በአገራችን የመንገድም ስራውን የቅየሳ ስራ ወደ ኋላ ይቀራ ነው። ገና ይቀረናል። ግንባታም ሆነ የተለያዩ ነገሮችን እነዛን የመንግስትን ስራ ጠባቂነት ከመሆን ራሳችን ተደራጅተን በጋራ ሆነን የመንገድ ስራም ሆነ በኮንስትራክሽን ነገር ያለውን በሙሉ ለመስራት ቃል ገብተናል በዛሬው ዕለት ማለት ነው። ድርጅቶች ግዴታ እነሱ መፈለግ የለብንም። እነሱ ባሉበት አካባቢ ማዞር የለብንም። የራሳችንን የሆነ በትንሽ ነገር ተነሳስተን ወደ አድገን ድርጅቱን ልንመሰርት የምንችልበት አጋጣሚ ሊኖር ይችላል። ስለዚህ በራሳችን መንቀሳቀስን እንመርጣለን። በእኛ በኩል ኮሌጁ በቀጣይ ዓመታት ሰልጣኞችን ከኢንዱስትሪው ጋር በማስተሳሰር የትብብር ስልጠናውን አጠናክሮ ለመቀጠል እቅድ መያዙን አስታውቋል። በኢትዮጵያ ለእይታ መቀነስና ለዓይነ ስውርነት የሚዳርጉ ምክንያቶችን ለመቅረፍ የህብረተሰቡን አደረጃጀቶች መጠቀም ላይ ትኩረት ማድረጉን የጤና ጥበቃ ሚኒስቴር አስታወቀ። የዓለም የእይታ ቀን በኢትዮጵያ ለ7ኛ ጊዜ እየተከበረ ነው። ሰለሞን ገዳ በአዲስ አበባ የፒያሳ አካባቢ ነዋሪ ሆኑት አቶ አለማየሁ ደምሴ በኢትዮጵያ ለ7ኛ ጊዜ እየተከበረ ባለው የዓለም የእይታ ቀን ላይ ለመመርመር ተገኝተዋል። እኔ አሁን በጣም መካኒክ ነኝ። ለመስራት አይኔ ተቸግሮ ነበር እና ይሄኛው አያይም ይሄኛው ያያል ይሄኛው ይሄን እየገደለው መጣ እና አሁን እንግዲህ ተስፋ ማገኝ ይመስለኛል። በኢትዮጵያ ለእይታ መቀነስና ለዓይነ ስውርነት የሚዳረጉት የዓይን ሞራ ግርዶሽ፣ የዓይን ማዝ፣ የዓይን ግፊት በመነጽር መከላከል የሚቻል የእይታ ችግርና የቫይታሚን እጥረት መሆናቸውን ጥናቶች ያመለክታሉ። በእነዚህ ምክንያቶች ሳቢያ በጤና ጥበቃ ሚኒስቴር የትራኮማ ከፍተኛ ባለሙያ የሆኑት ወይዘሮ ገነት ክፍሉ እንደሚሉት በርካታ ወገኖች ለእይታ መቀነስና ለዓይነ ስውርነት እየተዳረጉ ነው። 80% በላይ ናቸው የሚሆኑት። 80%ዎቹ እነዚህ ከተወገዱ 80%ዎቹ መቅረት የሚችሉ ዓይነ ስውርነት ናቸው። ብንከላከላቸው ወይም ብንተከማቸው መቅረት የሚችሉ ዓይነ ስውርነት ተብለው ነው የሚታሰቡት። ህብረተሰቡ ለእይታ መቀነስና ለዓይነ ስውርነት እንዳይዳረግ የህብረተሰብ አደረጃጀቶችን መሰረት ተደርጎ የግንዛቤ ማስፋት ስራ ላይ መተኮሩንም ወይዘሮ ገነት ተናግረዋል። በጤና ኤክስቴንሽን ከታች ደግሞ ስንመጣ በጤና ኤክስቴንሽንና በጤና ልማት ሰራዊት የነዚህን ትምህርት በመስጠት ህብረተሰቡ የአስተሳሰቡን በማዳበር ወደ ህክምና ይመጣበት ወደ ህክምና ተቋም ሳይሄዱና ምርመራ ሳይፈጽሙ አብዛኞቹን ምክንያቶች መለየት አዳጋች በመሆኑ ህብረተሰቡ የመመርመር ባህሉን እንዲያዳብርም ተጠይቋል። ትኩረት ሊሰጣቸው የሚገቡ ጉዳዮች መኖራቸውም ተጠቁሟል። ታከሙ ነው ምለው ዱና ታከሙ ተመርመሩ እዛ ሁሉ ነገር ጥሩ ነው በየናገራለሁ። የመንግስት አካላት ውሃ አቅርቦት ማሻሻል የኮሚናል ላትሪን ምንለው ሽንት የጋራ የሆነ ሽንት ቤት መስራትን የቤቱ ሽንት ቤት እንዲሰራ ማድረግን የመሳሰሉት ነገሮች ስለሚያስፈልጉ አጠቃላይ የጤና ጥበቃ ስራ ወይም የጤና ባለሙያ የሚቀርፍ ሳይሆን ሁሉም የህብረተሰብ ክፍሉ ማካተት ያስፈልጋል። የዓለም የእይታ ቀን የዓይኑን ጤንነት በመመርመር ያረጋግጡ በሚል መሪ ቃል እየተከበረ ነው የሚገኘው።
የአዲስ አበባ ቄራዎች ድርጅት የኦሮሚያ ልማት ማህበር ኮርፖሬት አባል በመሆን ለልማት ማህበሩ በየዓመቱ 30,000 ብር ድጋፍ ለማድረግ ቃል ገባ። ድርጅቱ በሰበታ አካባቢ ደበሌ ተራራ ላይ የተሰጠውን 10,000 ሄክታር መሬት በደን ለመሸፈን ከኦሮሚያ ልማት ማህበር መሬት ተሰጥቶታል። አብራ ቡልቻ ያዘጋጀውን ነቢል በቀለ ያቀርባል። የአዲስ አበባ ቄራዎች ድርጅት ከ1000 በላይ ሰራተኞች አሉት። የድርጅቱ ሰራተኞችና የኦሮሚያ ልማት ማህበር ደጋፊዎችን በልማት ማህበሩ ዓላማ ዙሪያ ለማሰባሰብ ባደረገው ጥረት በድርጅቱ የኦልማ ኮሚቴን በማቋቋም አባላቶችን የማሰባሰብ ስራን አከናውኗል። በዚህም መሰረት በአዲስ አበባ ቄራዎች ድርጅት የተቋቋመው የኦሮሚያ ልማት ማህበር ኮሚቴ በተመሰረተ በአንድ ዓመት ጊዜ ውስጥ ከ40,000 ብር በላይ ለኦልማ ድጋፍ ማሰባሰብ መቻሉን አስታውቋል። የኦሮሚያ ልማት ማህበር ፊንፊኔ ቅርንጫፍ ከአዲስ አበባ ቄራዎች ድርጅት ጋር በመተባበር ኤስኤምኤስ ለልማት በሚል መሪ ቃል ባዘጋጀው ፕሮግራም ላይ የድርጅቱ ዋና ስራ አስኪያጅ አቶ ኤፍሬም ደሳለኝ ድርጅታቸው ኮርፖሬት አባል መሆኑን አብስረዋል። ድርጅታችን ከኦሮሚያ የልማት ማህበር ጋር በጋራ ለመስራት እንዲችል የቀረበልንን የኮርፖሬት ሜምበር ጥያቄ ተቀብሎ በአመት ብር 30,000 የአባልነት ክፍያ ለመክፈል ድርጅቱ ከዚህ በተጨማሪም ከኦሮሚያ ልማት ማህበር ዓላማዎች አንዱ በሆነው የአካባቢ ጥበቃ ስራ ላይ ለመሳተፍ ሰበታ አካባቢ በሚገኘው ደበሌ ተራራ ላይ 10,000 ሄክታር መሬትን በደን ለመሸፈን ኃላፊነቱን ወስዷል። የኦሮሚያ ልማት ማህበር ዋና ዳይሬክተር ወይዘሮ አዳነች አበቤ ለአዲስ አበባ ቄራዎች ድርጅት ሁለገብ ድጋፍ ምስጋናቸውን አቅርበዋል። ሰራተኞችን አባል በማድረግ ሁለተኛ ልዩ የገቢ ማሰባሰቢያ ፕሮግራም በራሱ በማዘጋጀት ልዩ ገቢ ለልማት እንዲገባ በማድረግ በሶስተኛ ድርጅቱ እንደ ድርጅት የኮርፖሬት አባል በመሆን ከጎናችን ቆሟል። ስለዚህ በልማት ማህበሩ ስምና በራሴ ስም ታላቅ ምስጋና ላቀርብ እወዳለሁ። የኦሮሚያ ልማት ማህበር በአዲስ አበባና ሌሎች ከተሞች ለሚያስገነባው የልዩ ፍላጎት አዳሪ ትምህርት ቤት ገቢ ማሰባሰቢያ ኦዳ ጌም ሾው ዕጣ የማውጣት ስራም ተከናውኗል። እድለኞች በዝግጅቱ የወጣላቸውን ዕጣ ከመውሰዳቸውም በላይ ተሳታፊዎች በኦሮሚያ ልማት እንቅስቃሴ ዙሪያ ሰፊ ውይይትን አካሂደዋል። 2003 ላይ የጀመረው የእድገትና የትራንስፎርሜሽን እቅዱ አፈጻጸም አሁን 3ኛ ዓመቱ ላይ ይገኛል። በእነዚህ 3 ዓመታት የገንዘብና ኢኮኖሚ ልማት ሚኒስቴር መረጃ እንደሚያመለክተው የ11.2 በመቶ፣ የ8.5 በመቶና የ9.7 በመቶ የኢኮኖሚ እድገት በተከታታይ 3 ዓመታት ተመዝግቧል። በዚህ አንጻር የግብርናው ዘርፍ ምን አስተዋጽኦ አድርጓል? መሰረተ ልማቱስ ገጠርና ከተማን ምን ያህል አስተሳስሯል? ከፍተኛ ምርት የሚጠበቅበት የአምራች ኢንዱስትሪው ዘርፍ ምን ላይ ነበር ባለፉት 3 ዓመታት? እነዚህን በማገዝና በመደገፍ ኢኮኖሚውን ሊሸከም የሚችል ጤናማና አምራች የሰው ኃይል በማፍራት ረገድ የማህበራዊ ልማቱ ያደረገው አስተዋጽኦ ምንድነው? የኢትዮጵያ ሬዲዮና ቴሌቪዥን ድርጅት የእድገትና ትራንስፎርሜሽን እቅዱን የ3 ዓመት አፈጻጸም ይዞላችሁ ይቀርባል። የኢትዮጵያ ቴሌቪዥን ነው። ወደ ውጪ ዜናዎች እናልፋለን። በአሜሪካ ተዘግቶ የነበሩ አንዳንድ የቱሪስት መዳረሻዎች እየተከፈቱ ነው። ፕሬዝዳንት ባራክ ኦባማም የሀገሪቱ መንግስት ባለው የብድር ጣሪያ ላይ ሪፐብሊካኑ እንዲስማሙ ግፊት ማድረጋቸውን ቀጥለዋል። አበበባዩ የአሜሪካ የተወካዮች ምክር ቤትን የተቆጣጠሩት ሪፐብሊካኑና ዲሞክራቶቹም በአገሪቱ በጀት ላይ ከስምምነት ላይ ያለ መድረስ ጣጣ በመቶ ሺዎች የሚቆጠሩ አሜሪካውያንን ከስራቸው እንዲፈናቀሉና በርካታ የመንግስትና የግል ተቋማት ደግሞ እንዲዘጉ ምክንያት ሆኗል። ላለፉት 12 ቀናት የዘለቀው ተግባር እስከ መጪው ሐሙስ ድረስ የሚቀጥል ከሆነም ሀገር አሜሪካን ትልቅ ወደ ተባለ ቀውስ ውስጥ ይከታታል። ፕሬዝዳንት ኦባማ የሀገሪቱ መንግስት የመበደር አቅም ከፍ እንዲል ቢፈልጉም ሪፐብሊካኑ ግን ኦባማ የ2010ን የሕክምና ማሻሻያ በጀት እስካልሰረዙ አሊያም ደግሞ እስካላራዘሙ ድረስ አዲሱን በጀት አንቀበለውም በሚለው አቋማቸው ጸንተዋል። ይህ በሀገሪቱ በጀት ላይ የተፈጠረ ትኩሳት ነው። ባለፉት 12 ቀናት ብቻ ከ15000 በላይ ሰራተኞችን ካለ ስራ በርካታ ተቋማትን ደግሞ ካለ ደንበኛ ያስቀራቸው። ይህን ተከትሎ 401 ብሔራዊ ፓርኮች ተዘግተው ቆይተዋል። ሆኖም አሁን አንዳንዶቹ በመከፈት ላይ መሆናቸውን ቢቢሲ በዘገባው አመልክቷል። በተለይም በሀገር አሜሪካ ታዋቂ የሆኑት ግራንድ ካኒዮን፣ ማውንት ረሽሞርና ስታቱ ሊብሪቲ ፓርኮች ቀዳሚ ሆነዋል። የአሪዞና ኒውዮርክና ደቡብ ዳኮታ ግዛቶች ያሳወቁትም ያሏቸውን ፓርኮች በሚቀጥሉት ጥቂት ቀናት ውስጥ ለመክፈት ከፌደራል መንግስት ጋር ከስምምነት ላይ መድረሳቸው ነው። ይህም በበጀቱ ላይ የተፈጠረውን አለመግባባት ተከትሎ ስራቸውን የለቀቁ ዜጎች መልሰው ወደ ስራ ገበታቸው እንዲሰማሩ ያስችላቸዋል። ባለፈው 3 ዓመት ተኩል ጊዜ ውስጥ በአሜሪካ ከ7.5 ሚሊዮን በላይ አዲስ ስራ መፈጠሩን የገለጹት ፕሬዝዳንት ኦባማ አሁን ከሪፐብሊካኑ ጋር የተፈጠረውን አለመግባባት እልባት ለመስጠት እየሰሩ መሆናቸውን ተናግረዋል።
Over the past few days, I've met with Republicans and Democrats. ባለፉት ጥቂት ቀናት ውስጥ ከሪፐብሊካኑና ዲሞክራቶች ጋር ተገናኝቼ የተዘጉ ተቋማት እንዲከፈቱና በአገሪቱ ኢኮኖሚ ላይ የሚያሳድረውን ተጽዕኖ ለማስቀረት ተወያይቻለሁ። ውይይቱም አዎንታዊ የሆነ ውጤት ነው ያመጣው። ሪፐብሊካኑ አሜሪካ ያላት የብድር መጠን ከጊዜ ወደ ጊዜ እየጨመረ መምጣቱን በመቃወም ይህን ለማጥበብ ሊሰራ ይገባል ሲሉ ይከራከራሉ። ፕሬዚዳንት ኦባማ ግን በተለይም በመጪው የፈረንጆች ገና ያለውን የአሜሪካ ገበያ እንዳይዳከም የበጀት ጣሪያው ከፍ ሊል ይገባል ባይ ናቸው። እናም በጀቱ ላይ ከስምምነት እንዲደረስ ጥሪ አቅርበዋል። So let's pass a budget. Put people back to work and end this Republican shutdown. በጀቱን እናስድቅ፣ ሰዎችንም ወደ ስራ እንመልስ። ሪፐብሊካኑም የተዘጉ እንዲከፈቱ ድጋፍ ይስጡ፣ ደሞዝ እንክፈል። ምክንያቱም አሁን ሌሎች በርካታ የሚያንገበግቡን ጉዳዮች አሉና። We've got to create more jobs. እንደ ሮይተርስ ዘገባ የአሜሪካ አንዳንድ ግዛቶች በዚህ የበጀት ክርክር ላይ የተጠመደውን የሀገሪቱን የፌደራል መንግስት ከራሳቸው በጀት ለመክፈል በመስማማት ነው የተዘጉ ፓርኮቻቸው እንዲከፈቱ የማድረግ ስራን እያከናወኑ የሚገኙት። ኒውዮርክ 60,000፣ አሪዞና $100,000 በቀን ለመክፈልም ተገደዋል ፓርኮቻቸው ክፍት ሆነው እንዲቆዩ በሚል። በሌላ ዜና አሜሪካ የኒውክሌር ሚሳኤል ኃላፊ የነበሩትን ሜጀር ጀነራል ሚካኤል ኬሪን ከኃላፊነታቸው አንስታለች። የሀገሪቱ አየር ኃይል እንዳስታወቀው የጀነራሉ ከኃላፊነት መነሳት ምክንያቱ በጊዜያዊነት ተሽሞ በነበሩበት ቦታ ላይ ያሳዩት ያልተገባ ባህሪ ነው ተብሏል። የኒውክሌር ጦር መሳሪያዎችን በአግባቡ የመቆጣጠር ሂደት ላይ ግን ምንም ችግር እንደሌለባቸው ዘገባው አመልክቷል። በአሜሪካ አየር ኃይል የዓለም አቀፍ መምሪያው አዛዥ የነበሩት ሜጀር ጀነራል ጃክ ዊንስተን በጊዜያዊነት ይተኳቸዋል ተብሏል። የአሜሪካ ባህር ኃይል በቅርቡ የኒውክሌር ጦር መሳሪያ ተቆጣጣሪን ከኃላፊነታቸው ማንሳቱ ይታወሳል። ቢቢሲ እንደዘገበው የአውሮፓ ሀገራት ያላቸውን ኃይል በአግባቡ ለመጠቀም ታዳሽ ኃይልን በተጓዳኝ ጥቅም ላይ ሊያውሉ እንደሚገባ የአውሮፓ ኮሚሽን አስታወቀ። ኮሚሽኑ ይህን ያለው በአውሮፓ የኤሌክትሪክ ኃይል ፍጆታ ከጊዜ ወደ ጊዜ እየጨመረ መምጣቱን ተከትሎ ነው። በቀጠናው የሚገኙ ሀገራትም በኃይል አቅርቦት በኩል ተወዳዳሪ መሆን ከፈለጉ ፊታቸውን ወደ ታዳሽ ኃይል ሊያዞሩ ይገባል ሲል ኮሚሽኑ አሳስቧል። የአውሮፓ ህብረት በ2020 የኤሌክትሪክ ኃይል ፍጆታን 20% ለመቀነስና በምትኩም የፀሐይና የንፋስ ኃይል የመሳሰሉ ታዳሽ ኃይሎችን ለመጠቀም እቅድ ነድፏል። የካርበን ልቀትን 20% ለመቀነስ ማቀዱን ነው ዩሮኒውስ በዘገባው ያመለከተው። በስፔን 3 ሚሊዮን ያህል ህዝብ በከፋ ድህነት ውስጥ እንደሚኖር በሀገሪቱ አንድ የእርዳታ ድርጅት አስታወቀ። በሀገሪቱ አሁን ላይ የተመዘገበውና በከፋ ድህነት ውስጥ የሚገኙ ዜጎች ቁጥር እንደ አውሮፓውያን አቆጣጠር በ2008 የኢኮኖሚ ቀውስ ከተከሰተ ወዲህ በጥፍ ጨምሯል። ለዚህም ደግሞ አሁን ላይ ያለው የሀገሪቱ ደካማ የፖለቲካ ውሳኔን ተንታኞች ያስቀምጣሉ። የአውሮፓ ህብረት ምክር ቤት ያወጣው ሪፖርትም እንዳመለከተው በተለያዩ ጉዳዮች ተጋላጭ የሆኑ ህጻናትና አካል ጉዳተኞች ሰብአዊ መብቶች አለመከበራቸው በስፔን ድህነትን እያባባሰ ነው። ዘገባው የዩሮኒውስ ነው። በምስራቃዊ ህንድ የተቀሰቀሰው ፋሊና አውሎ ንፋስ ከ400,000 በላይ ዜጎችን ከቀያቸው አፈናቀለ። የአየር ትንበያ ባለሙያዎች በአይነቱ ከባድ ያሉት አውሎ ንፋስ የኦሪሳና የአዳራ ፓራዲሽ ግዛቶችን ሊመታ ይችላል ተብሏል። ንፋስ የቀላቀለው አውሎ ንፋስ በሰዓት 220 ኪሎ ሜትር ይጓዛል። እንደ ፈረንጆቹ አቆጣጠር በ1999 በኦሪሳ ግዛት ተቀስቅሶ በነበረው አውሎ ንፋስ ከ10,000 በላይ ሰዎች ህይወታቸውን ማጣታቸው ይታወሳል። የዛን ጊዜው አደጋ አሁን እንዳይደገም በቂ ዝግጅት መደረጉን ነው የሀገሪቱ ባለስልጣናት ያስታወቁት። ከቀያቸው የተፈናቀሉ ዜጎችም በተዘጋጀላቸው መጠለያ እንዲያርፉ ተደርጓል። ዘገባው የቢቢሲ ነው። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች በዚህ ፈጸምን። በእያላችሁበት መልካም ጊዜ